ውድ የዩቲዩብ ቤተሰቦቼ እንደምን አላችሁ? ደስታው ነኝ ከዲኤስ ኢንጂነሪንግ። እንግዲህ ዛሬ እጅግ ወሳኝ የሆነ ነገር ነው ይዤላችሁ የመጣሁት። ይኸውም እንግዲህ የኤሌክትሪክ ሞተርን ኔም ፕሌት እንዴት ማንበብ እንችላለን። እያንዳንዱ እዚያ ጋር የተቀመጠ ሲምቦል እና ጽሑፍ ምንን ያመለክታል የሚለውን ለማሳወቅ ነው። እንግዲህ ይህ ነገር ስለ ኤሌክትሪክ ሞተር እንግዲህ በደንብ ማወቅ ከፈለጋችሁ ከኤሌክትሮማግኔቲዝም ጀምሮ እያስተማርኩ ነው ያለሁት። አሁን ላይ እንግዲህ ስለ ኔም ፕሌት የምንወያየው ለምንድን ነው? እንግዲህ የኤሌክትሪክ ሞተርን ስንመርጥ ኔም ፕሌቱን አንብበን ነው። ኔም ፕሌት ማለት የኤሌክትሪክ ሞተር መታወቂያ ካርድ ማለት ነው። ልክ እኛ የትኛውን ቦታ ላይ ብንንቀሳቀስ መታወቂያ ካርዳችን ካለ ማንኛውም የህግ አካል ወይም ሌላ ሰው ያንን መታወቂያ ካርድ አይቶ እኛ ማን እንደሆነ እንደሚለየን ሁሉ ይህ ኔም ፕሌት እንግዲህ እናንተ የትኛውም ገበያ ላይ ሂዳችሁ የምታገኙት የኤሌክትሪክ ሞተር ምን አይነት እንደሆነ እያንዳንዱን ነገር መረጃ የሚሰጣችሁና እጅግ ወሳኝ የሆነ ነገር ነው። ከእናንተ የሚጠበቀው እስከ ቪዲዮ መጨረሻ ድረስ አብሮ መቆየት ነው። አብራችሁ ይቆዩ። ውድ ተመልካቾች እንግዲህ የኤሌክትሪክ ሞተርን ኔም ፕሌት በምናይ ጊዜ እንግዲህ እኔ አጠቃላይ 12 ነገሮች ይገኛሉ ብዬ አስቀምጫለሁኝ። ነገር ግን ይህ ዳታ ሁሉ ሞተሮች ላይ ይገኛል ማለት አይደለም። አንዳንዶቹ ሞተሮች ከዚህም በላይ ዳታ ሊኖራቸው ይችላል። አንዳንዶቹ ሞተሮች ደግሞ ይህን ሁሉ ዳታ የማይይዙ ይኖራል፣ ወይም ከዚህ በታች የሆነ ዳታ ይኖራቸዋል ማለት ነው። እና እነዚህ እንግዲህ 12ቱን ለማየት ያክል በመጀመሪያ ላይ የኤሌክትሪክ ሞተር እንግዲህ ብራንድ ወይም ማኒፋክቸረር ነው የምናገኘው ማለት ነው። የኤሌክትሪክ ሞተር ኔም ፕሌት ላይ ብራንዱ ወይም ማኒፋክቸረሩ ምን አይነት እንደሆነ ማን እንደሆነ ይጠቁመናል ማለት ነው። ለምሳሌ ኤቢቢ ከሆነ ያመረተው ኤቢቢ የሚል ወይም ሱፐር ራምቦ ከሆነ ደግሞ ሱፐር ራምቦ የሚል ጽሑፍ ይኖረዋል ማለት ነው። ሌሎችም ብዙ አይነት ብራንዶች ወይም ብዙ አይነት ማኒፋክቸረሮች አሉ። የማኒፋክቸረሩ ስም ወይም ብራንዱ ይቀመጣል ማለት ነው። አንዳንዶቹም የኤሌክትሪክ ሞተሮች ምንም አይነት ብራንድ ወይም ማኒፋክቸረርም የሌላቸው ይኖራሉ ማለት ነው። በሁለተኛ ደረጃ የምናገኘው እንግዲህ ሞዴል ወይም ታይፑ ምን አይነት ታይፕ እንደሆነ ኔሙ ስሙ ለምሳሌ ስሙ ላይ ስሪ ፌዝ ኢንደክሽን ሞተር ወይም ሲንግል ፌዝ ሞተር ተብሎ የሚቀመጥ ይሆናል። ሲሪያል ነምበሩ እንደዚሁም ሲሪያል ነምበር ይኖረዋል ማለት ነው። አብዛኞቹ ሞተሮች ሲሪያል ነምበር አላቸው ማለት ነው። ሶስተኛ ላይ የምናገኘው እንግዲህ ኢንፑት ቮልቴጅ ነው። ምን ያክል ኢንፑት ቮልቴጅ እንደሚወስድ ኢንፑት ቮልቴጁ ሁሉም ሞተሮች ላይ የምናገኘው ይሆናል። እጅግ ወሳኝ የሆነ ኢንፎርሜሽን ስለሆነ በቮልት ነው የምናገኘው ማለት ነው። ዩኒቱ በቮልት ነው። ከዛ በተጨማሪ ደግሞ ከረንቱ አንዳንዶቹ ኤሌክትሪክ ሞተሮች ላይ ከረንቱን ላናገኘው እንችላለን። ነገር ግን አብዛኞቹ ሞተሮች ላይ ፉል ሎድ ከረንታቸው ምን ያክል እንደሆነ በአምፒር ይቀመጥልናል ማለት ነው። እኛ ባነበብነው መሰረት ብሬከር ወይም የኤሌክትሪክ ኬብላችን ወይም ደግሞ ተርማል ኦቨርሎድ ሪሌ የምንመርጥ ይሆናል ማለት ነው። ከዚህ በመቀጠል የምናገኘው ደግሞ ፍሪኩዌንሲ ነው። ያው ፍሪኩዌንሲ ሳይክል ፐር ሰከንድ ነው ወይም በኸርትዝ ነው የሚለካው ማለት ነው። እሱን ኢንፎርሜሽን ሁሉም ሞተሮች ላይ እናገኛለን። ሌላ ደግሞ ፓወር ነው። ፓወሩን እንግዲህ በኪሎዋት ወይም በሆርስ ፓወር ልናገኝ እንችላለን። ከአንዱ ወደ አንዱ እንዴት መቀየር እንደምንችል አሳያችኋለሁ። ከዛ በመቀጠል ደግሞ ስፒዱን ነው የምናገኘው። እንግዲህ ስፒዱ ስንት እንደሆነ 1400 ወይም 900 ወይም ደግሞ 2800 የሚል ጽሑፍ እናገኛለን ማለት ነው። ይህን ሪቮሉሽን ፐር ሚኒት ነው የምናገኘው። አንዳንድ ጊዜም ሪቮሉሽን ፐር ሰከንድ ሊቀመጥ ይችላል። ነገር ግን ሞስት ኮመንሊ ኢን ሪቮሉሽን ፐር ሚኒት ወይም ኢን አርፒኤም ነው የምናገኘው ማለት ነው። ሌላ ደቲ ሳይክል ነው። እንግዲህ ደቲ ሳይክል ኤስ1 ወይም ኤስ2 ተብሎ ይቀመጣል። ምን ማለት እንደሆነ ሁለቱ ነገሮች አሳያችኋለሁኝ። ከዛ ደግሞ ኢንሱሌሽን ክላስ ነው። ኢንሱሌሽን ክላስ እንግዲህ ኤ ወይም ቢ ወይም ኤፍ ወይም ኤች ተብሎ ይቀመጣል። እያንዳንዱ ሌተሮች ምን ማለት እንደሆኑ አሳያችኋለሁ ማለት ነው። ከዚህ ቀጣይ ደግሞ ኔማ ወይም አይኢሲ ዲዛይን ነው። ለምሳሌ ኔማው ኤ ወይም ቢ ወይም ሲ ወይም ዲ ተብሎ ሊገለጽ ይችላል። ወይም ደግሞ አይኢሲ ስታንዳርድ ወይም በአይኢሲ ክላስ ከሆነ ኤንሲ ክላስ፣ በአይኢሲ ከሆነ ኤን ክላስ ወይም ኤች ሄይ ተብሎ የሚቀመጥበት ሁኔታ ይኖራል። እሱ ምን ማለት እንደሆነ ከዚህ ቀጣይ ያሳያችኋለሁ ማለት ነው። ሌላ ወሳኙ ነገር ምንድነው? ሰርቪስ ፋክተር ነው። እንግዲህ ሰርቪስ ፋክተር 1 ወይም 1.15 ሊሆን ይችላል። እሱ ምን ማለት እንደሆነ እናየዋለን ማለት ነው። በስተመጨረሻ ላይ የምናገኘው ደግሞ ኢንክሎዥር ታይፕ ነው። ኢንክሎዥር እንግዲህ አይፒኤክስኤክስ ነው። አይፒኤክስኤክስ ምን ማለት እንደሆነ በዚህ ስታንዳርድ ነው የሚቀመጠው። ይቺ የመጀመሪያዋ ኤክስ ምን ማለት እንደሆነች፣ ሁለተኛዋ ኤክስ ምን ማለት እንደሆነች
እናያለን። እንግዲህ ኤሌክትሪክ ሞተር ላይ የምናገኘው ዳታ በዚህ መሰረት ነው የሚቀመጠው። ይህንን ነገር ጥንቅቅ አድርገን ካነበብን ማንኛውም ኤሌክትሪክ ሞተር ቢሆን ማንበብ እንችላለን፣ አያቅተንም ማለት ነው። እስከ ቪዲዮ መጨረሻ ድረስ እንዲቆዩ አሁንም እጋብዛለሁኝ። በነገራችን ላይ የዩቲዩብ ቻናሌን ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ፣ ቤተሰብ ሁኑ። እያንዳንዱ ነገር ምን ማለት እንደሆነ ያው ብራንድ ወይም ማኒፋክቸረር ነግሬያችኋለሁኝ። ያው አምራች ድርጅቱ ነው። ኤቢቢ ከሆነ ኤቢቢ፣ ሱፐር ራምቦ ከሆነ ሱፐር ራምቦ፣ ኤኤስኤ ከሆነ ኤኤስኤ ተብሎ የሚቀመጥ ይሆናል ማለት ነው። የዚህ የኤሌክትሪክ ሞተሩ ማኒፋክቸረር ነው ማለት ነው የሚቀመጠው፣ ወይም ብራንዱ ነው። ሞዴሉ እና ታይፑ ያው ሞዴል ይኖረዋል። ስለዚህ ሞዴሉ ይቀመጣል ማለት ነው። አሁን ለምሳሌ ይህንን ሞተር ብናይ ምን ይላል? ማኑፋክቸረሩ ኤኤስኤ ነው። ከዛ ደግሞ ሲንግል ፌዝ ኤሌክትሪክ ሞተር ይላል። የዚህ ኤሌክትሪክ ሞተር ለምሳሌ ታይፑ ነው የተቀመጠው። ምንድነው የሚለው? ታይፕ ዋይሲ 11 ቱ ኤል -4 ይላል። ያ ማለት ምንድነው? እንግዲህ ይቺ -4 የምትለው 4 ፖል መሆኑን ያሳያል። ሌሎቹ ኮዶች ለስ ኢምፖርታንት ብዙ ጠቃሚ አይደሉም። ይቺ ግን 4-4 የሚለው 4 ፖል እንደሆነ ያሳያል ማለት ነው። ሌላ ያው ሲሪያል ነምበር ነው። ያው ሲሪያል ነምበር አለ እዚህ ጋር ላይ ማንበብ ትችላላችሁ። ለምሳሌ 20 25 07 14 91 ይላል። የዚህ ሲሪያል ነምበር ነው ማለት ነው። እሱን ነው የምናገኘው። ሌላ ደግሞ እጅግ ወሳኝ የሆነው ነገር ምንድነው? እዚህ ጋር ላይ ቮልቴጁ ነው። እንግዲህ ቮልቴጁ ኢንቮልትስ ነው። ቮልቴጁ የሚለካው 120 ቮልት ሊሆን ይችላል፣ 220 ቮልት ሊሆን ይችላል፣ 380 ቮልት ሊሆን ይችላል፣ 600 ቮልት ሊሆን ይችላል፣ 480 ቮልት ሊል ይችላል። እንደ ሞተሩ አይነት እንደ ሞተሩ ስፔሲፊኬሽን ይለያያል። ስለዚህ 120 ቮልት ከሆነ ያ ማለት ለምሳሌ 120 ቮልት በእኛ ሀገር ስታንዳርድ አይሰራም ማለት ነው፣ ወይም ትራንስፎርመር ያስፈልገናል ማለት ነው። ያው 120 ሲንግል ፌዝ በአሜሪካን ስታንዳርድ ስለሚሆን ማለት ነው። 220 ቮልት ከሆነ ያው ሲንግል ፌዝ ከሆነ 220 ቮልት ብሎ በእኛ ሀገር ስታንዳርድ መስራት ይችላል ማለት ነው። ሌላ እዚሁ ላይ 220 ቮልት ብሎ ሎ ቮልቴጅ በደልታ ኮኔክሽን በኢንቨርተር የሚሆንበት ነገር ይኖራል። ስለዚህ አንዳንድ ሞተሮች 220 ስሪ ፌዝ የሚወስዱ ይኖራሉ ማለት ነው። ስሪ ፌዝ ሆኖ ሎ ቮልቴጅ 220። ይህ የሚሆነው ግን በኢንቨርተር ተጠቅመን ነው ማለት ነው። እነዚህን ድናሞች በኢንቨርተር ነው የምናሰራቸው ማለት ነው። ሌላ ደግሞ 380 ቮልት ከሆነ ያው ስሪ ፌዝ ነው ማለት ነው። 380 ቮልት ከሆነ ስሪ ፌዝ ስለሚሆን ስሪ ፌዝ ፓወር ያስፈልገናል ማለት ነው። እንደ ኢትዮጵያ ያው ስሪ ፌዝ 380 ነው ማለት ነው። 400 ቮልት ምን ይኖራል? 415። እነዚህኞቹ ያው ኢሮፕ ስታንዳርድ በሚሆን ጊዜ 400 415 ብሎ ይቀመጣል። ከዚያም በላይ 480 600 ቮልት የሚል ይኖራል ማለት ነው። ድናሞ በዚያው በተገለጸው መሰረት እኛ ሰፕላይ የምናደርገው ትክክለኛውን ቮልቴጅ ነው። 220 ቮልት ካለ 220 ቮልት መስጠት ያለብን ማለት ነው። 380 ካለ 380 ስሪ ፌዝ ነው መስጠት ያለብን። 400 ቮልት ካለ 400 ቮልት ስሪ ፌዝ መስጠት ይኖርብናል ማለት ነው። ከዛ ውጭ ደግሞ የምናገኘው ከረንት ነው። ዘ ሞስት ኢምፖርታንት ኢንፎርሜሽን ኔክስት ቱ ዚስ ከቮልቴጅ ቀጣይ በጣም ወሳኝ የሆነው እንግዲህ ከረንት ነው። ከረንቱን እንግዲህ በአምፒር ነው የምንገልጸው። የምናገኘው ከረንቱን በአምፒር ነው። ስለዚህ ለምሳሌ 5 አምፒር 6 7 9 አምፒር ወይም 20 አምፒር ብሎ ያስቀምጥልናል። ፉል ሬትድ ከረንት ነው የሚያስቀምጥልን ማለት ነው። ፉል ሬትድ የሆነውን ከረንት ወይም ፉል ሎድ ከረንት ነው የሚያስቀምጥልን። እንግዲህ ይህ ከረንት እጅግ ወሳኝ ነው። ምክንያቱም ብሬከር የምንመርጠው በዚህ ከረንት ተመስርተን ነው። ኬብል ሳይዝ የምንመርጠው በዚህ ከረንት ተመስርተን ነው። አሁንም ብሬከር ወይም ፊውዝ ኬብል ሳይዛችን የምንወስነው በዚሁ በከረንት ኢንፎርሜሽን ነው። የዲናሞአችንን ከረንት ኢንፎርሜሽን አይተን ከዚህ በተጨማሪ ደግሞ እጅግ ወሳኝ የሆነውን ተርማል ኦቨርሎድ ሪሌ የምንመርጠው በዚሁ በከረንታችን ተመርኩዘን ነው ማለት ነው። እና ይሄኛው እጅግ ወሳኝ የሆነ ኢንፎርሜሽን ነው ማለት ነው ከረንታችን። ሌላ ከዚህ በተጨማሪ የምናገኘው ፍሪኩዌንሲ ነው። ፍሪኩዌንሲ ያው ካልኩሌሽን እና ዲዛይን ስንሰራ እናየዋለን። ስፒዱ ጋር ዳይሬክት ሪሌትድ የሆነ ነገር ነው። ስለዚህ ለምሳሌ በእኛ ሀገር ስታንዳርድ ከሆነ 50 ሄርዝ ነው፣ 50 ሄርዝ ነው ማለት ነው። በ50 ሄርዝ የሚለውን በ60 ሄርዝ ብናሰራው
ስፒዱ ይጨምራል ማለት ነው። ከስፔሲፊኬሽኑ ውጭ ስለሆነ በጣም ፈጣን ይሆናል ማለት ነው። ስፒድ ሲጨምር፣ ፍሪኩዌንሲ ሲጨምር ስፒድ ስለሚጨምር ይጨምራል ማለት ነው። ስለዚህ ትክክለኛውንም ፍሪኩዌንሲ ሰፕላይ ማድረግ አለብን ማለት ነው። 50 ሄርዝ ከሆነ 50 ሄርዝ ነው። 50 ወይም 60 ሄርዝ ካለ ለሁለቱም ይሰራል ማለት ነው። ሁለቱንም አፕላይ ማድረግ እንችላለን። ያ ማለት አሜሪካም ኢትዮጵያም ውስጥ መስራት ይችላል ማለት ነው። 50 ሄርዝ ብቻ ካለ ግን አሜሪካ ላይ መስራት አይችልም፣ ኢትዮጵያ ላይ መስራት ይችላል። ምክንያቱም የአሜሪካ 60 ሄርዝ ስለሆነ የኢትዮጵያ ደግሞ 50 ሄርዝ ስለሆነ 60 ሄርዝ ካለ ደግሞ በኢትዮጵያ አይሰራም ማለት ነው። ስለዚህ ያንን ፍሪኩዌንሲውን ኮንቨርት የሚያደርግ ሲስተም ያስፈልገናል ዲቫይስ ማለት ነው። ሌላ እጅግ ወሳኝ የሆነው ከነዚህ ቀጣይ የምናገኘው ነገሮች ፓወር። እንግዲህ ፓወሩ በኪሎዋት ወይም በኤችፒ ነው የሚገለጸው። እዚህ ላይ ፓወር ላይ ስናይ እንግዲህ አንድ ሆርስ ፓወር 746 ዋት ነው። ያ ማለት ደግሞ 0.75 ኪሎዋት ነው ማለት ነው። እና ከኪሎዋት ወደ ሆርስ ፓወር ወይም ከሆርስ ፓወር ወደ ኪሎዋት የምንቀይረው በዚች ኮንቨርዥን ስኬል ነው ማለት ነው። ከአንዱ ወደ አንዱ መቀየር እንችላለን። ሌላው ወሳኝ ነገር ደግሞ ስፒድ ነው ወይም ፍጥነት፣ የሞተራችን ፍጥነት እና ለምንሰራው ፕሮጀክት የምንመርጠው ኤሌክትሪክ ሞተር በስፒዱ መሰረት የተወሰነ ነው። እንግዲህ ሁሉንም ነገሮች አይተን በተለይ ከዚህ ጀምሮ ያሉትን ነገሮች እያንዳንዱ ነገሮች አይተን ነው ማለት ነው የኤሌክትሪክ ሞተርን ስንገዛ እና እንግዲህ ስፒዱ ፍጥነቱን በምናይ ጊዜ ከ700 ዙር ጀምሮ 700፣ 900 ዙር በደቂቃ ማለት ነው፣ 1400 ዙር፣ 1500 ዙር፣ ሌላ ደግሞ 2800 ዙር ከዛም በላይ ደግሞ ሊኖር ይችላል ማለት ነው። 2800 ዙር ከሆነ ፈጣን ዙር ተብሎ ነው ኮንሲደር የሚደረገው። 1500፣ 1400 ከሆነ ደግሞ ኖርማል ዙር ነው። 700 እና 900 ደግሞ ስሎው ስፒድ ወይም የዘገየ ብለን ነው የምንወስደው ማለት ነው። ሌላ የምናገኘው ደግሞ ዴቲ ሳይክል ነው። ዴቲ ሳይክል እንግዲህ ኤስ1 ኤንድ ኤስ2 ተብሎ ይገለጻል። ኤስ1 ከሆነ ኮንቲኒየስ ዲቲ ነው። ያ ማለት ኮንቲኒየስሊ ኦፕሬት መደረግ ይችላል ማለት ነው ያለምንም ችግር ለረጅም ሰዓት 8 ሰዓት ኮንቲኒየስሊ 16 ሰዓት ወይም ከዚያ በላይ ኮንቲኒየስሊ ረን ማድረግ እንዲችል ተደርጎ ነው የተሰራው ማለት ነው። ኤስ1 የሚል ምልክት ካለበት ኤስ1 ብሎ ወይም ኮንቲኒየስ ዲቲ ብሎም ይገልጻል ድናሞ ላይ ማለት ነው። ይህንንም ቼክ ማድረግ አለባችሁ ማለት ነው። ኤሱት ካለ ፎር ሾርት ታይም ነው፣ ለአጭር ጊዜ ነው የሚሆነው። ኢንተርሚተንት ፐረፐዝ ነው ማለት ነው እንጂ ለኮንቲኒየስ ዲቲ አያገለግልም ማለት ነው። ሌላ በዘጠነኛ የምናገኘው ወሳኙ ነገር ምንድነው? ኢንሱሌሽን ክላስ። ኢንሱሌሽን ክላሱ ያው ዋይንዲንጉ ጋር የተያያዘ ነው። የዋይንዲንጉ ኢንሱሌሽን ክላስ ነው የሚቀመጠው። ኤቢኤፍኤች ተብሎ ይቀመጣል። እንግዲህ ሚኒመሙ ኤ ነው። ኤ ከሆነ እንግዲህ እስከ 105 ዲግሪ ሴንቲግሬድ ድረስ መቋቋም የሚችል ነው ማለት ነው። እስከ 105 ዲግሪ ሴንቲግሬድ ድረስ መቋቋም ይችላል ማለት ነው። ያ ማለት የራሱ ድናሞ የሚያመነጨው ቴምፕሬቸር አለ። አምቢያንት ቴምፕሬቸር ወይም ደግሞ ኢንቫይሮንመንቱ የሚያመነጨው የራሱ የኢንቫይሮንመንቱ ቴምፕሬቸር አለ። ሁለቱ ተደምሮ ከ105 ዲግሪ ሴንቲግሬድ በላይ መሆን የለበትም ማለት ነው። ከ105 ዲግሪ ሴንቲግሬድ በላይ ከሆነ ግን ኢንሱሌሽኑ ይጎዳል፣ በመጨረሻ ፌል ያደርጋል ማለት ነው ድናሞ። ኢንሱሌሽን ክላሱ ቢ ከሆነ እስከ 130 ዲግሪ ሴንቲግሬድ ዊዝስታንድ ማድረግ ወይም ሬዚስት ማድረግ ይችላል ማለት ነው። ሶስተኛው ክላስ ኤፍ ነው የምናገኘው፣ እስከ 155 ዲግሪ ሴንቲግሬድ ነው ክላስ ኤፍ ማለት ነው። መጨረሻ ላይ የምናገኘው እንግዲህ ክላስ ኤች ነው። ክላስ ኤች ከሆነ ሄይ ቴምፕሬቸር ዊዝስታንድ ማድረግ የሚችል ኢንሱሌሽን ነው ማለት ነው። እስከ 180 ዲግሪ ሴንቲግሬድ ድረስ ዊዝስታንድ ማድረግ ይችላል። ከዚያ ቀጣይ የምናገኘው ኔማ ዲዛይን እና አይኢሲ ስታንዳርድ ነው። ኖርማሊ በመጀመሪያ ኔማ ዲዛይን እንግዲህ ኔማ ዲዛይን ላይ ኤቢሲዲኢ ብሎ ነው የሚያስቀምጠው። እንግዲህ ኔማ ዲዛይን ስታርቲንግ ከረንት፣ ስታርቲንግ ቶርኪው እና ስሊፑ ነው የሚያስቀምጠው ማለት ነው። ይሄኛው ኤ ተብሎ ከተቀመጠ እንግዲህ ኖርማል ስታርቲንግ ከረንት እና ሄ ስታርቲንግ ቶርክ ይኖረዋል ማለት ነው። ስሊፑ ደግሞ ሎው ነው የሚሆነው ማለት ነው። ያው እንግዲህ ድናሞ እንደምታውቁት በሚጀምር ጊዜ ሃይ ኢነረሽ ከረንት ይኖራል። ቶርክም ግዴታ መኖር አለበት ማለት ነው። ከዜሮ ስለሚጀምር ኖርማሊ ያው ኔማ ዲዛይን እና አይኢሲ የግራፍ ካራክተሪስቲክስም አለ። ኖርማሊ ያው ደብዝ ወደዛ ወደ ግራፉ አልገባም ብዬ ነው፣ እሱ ነው የሚገልጸው ኖርማሊ። እና ስታርቲንግ ከረንቱ ኖርማል፣ ስታርቲንግ ቶርክ ሄይ ማለት ደግሞ ኤ ነው።
ስሊፑ ደግሞ ሎው የሆነ ማለት ነው። ቢ ከተባለ ደግሞ ኖርማል ስታርቲንግ ከረንት እና ኖርማል ስታርቲንግ ቶርክ ነው የሚኖረው ማለት ነው። ሞስት ኮመንሊ የምናገኘው ያው ይህንን ነው ማለት ነው። ኔማ ዲዛይኑ ቢ የሆነ ነው ማለት ነው። ስሊፑም ሎው ይሆናል ማለት ነው። ስሊፕ አያደርግም ማለት ነው። ዝቅተኛ ስሊፕ ነው ያለው ማለት ነው። ሌላ ሲ ላይ የምናገኘው ሄ ስታርቲንግ ከረንት እና ስታርቲንግ ቶርክ ደግሞ ኖርማል የሆነ እንደዚሁም ስሊፑ ሎው የሆነ ማለት ነው። ዲ ከሆነ ደግሞ ቬሪ ሄ ስታርቲንግ ከረንት ኖርማል ስታርቲንግ ቶርክ እና ስሊፑ ደግሞ ሄ የሆነ ይሆናል። በመጨረሻ ላይ ኢ ደግሞ ስታርቲንግ ከረንቱ ኖርማል ኦር ሎው ይሆንና ስታርቲንግ ቶርክ ደግሞ ቬሪ ሄ የሚሆንበት አጋጣሚ ይኖራል ማለት ነው። ከዛ ስሊፑ ቬሪ ሎው ይሆናል ማለት ነው። እና በኔማ ዲዛይን መሰረት እንግዲህ ኤና ቢዎች ብዙ ጊዜ ኮንቬየር ቤልት ፋኖች ላይ ኮምፕረሰር ላይ ምናምን የምናገኛቸው ድናሞች ናቸው ማለት ነው። እና ስፔሻሊ ቢ የተለመደ ነው ማለት ነው። ነገር ግን አንዳንድ ጊዜ ሃይ ስታርቲንግ ቶርኪው ድናሞ የምንፈልግበት ሁኔታ ይኖራል ማለት ነው። መንጭቆ እንዳሽከረክረው አይነት ነገር ማለት ነው። እና እንደዛ በሚሆን ጊዜ ሃይ የሆነ ቶርክ ያለው መሆን አለበት። ስለዚህ ሃይ ስታርቲንግ ቶርክ ያለው መሆን አለበት። ኤ ወይም ደግሞ ኢ እንመርጣለን ማለት ነው። እና ብዙ ጊዜ ኢን ላናገኘው ስለምንችል ኤን የምንመርጥበት ሁኔታ ይኖራል ማለት ነው። ከዛ ውጭ ያሉ ብዙዎቹ ድናሞዎች ቢ ናቸው ማለት ነው። ያው ስታርቲንግ ቶርኩ ሃይ እንዲሆን ይፈለጋል። ጥሩ ነው ሃይ ቢሆንም ኖርማሊ ማለት ነው። ነገር ግን ስታርቲንግ ከረንት ግን በጣም አስቸጋሪ ነው። ለምን በጣም ሃይ ከሆነ ያው ብዙ ጊዜ እንዳውም ስታር ዴልታ ኮኔክሽን ምናምን የምንጠቀመው ስታርቲንግ ከረንቱን ለመቀነስ ነው፣ ሃይ ኢንረሽ ከረንት ስለሚኖር ማለት ነው። እና ኔማው ከተቀመጠ ኔማው በቂ ይሆናል፣ በዛ እንሰራለን። እሱ ከሌለ ደግሞ በአይኢሲ ኢሮፒያን ውስጥ ከተመረጠ ኢሮፕ ውስጥ ከተመረጠ በአይኢሲ ስታንዳርድ ሊቀመጥ ስለሚችል ድናሟችንን አይኢሲ ስታንዳርድ ምንድን ነው የሚለውን እንግዲህ አይኢሲ ስታንዳርድ አብሪቬሽኑ ኢንተርናሽናል ኤሌክትሮ ቴክኒካል ኮሚሽን ማለት ነው። በአይኢሲ ዲዛይን ኤን እና ኤች ነው ያለው፣ ሁለት ብቻ ነው ያለው። ስታርቲንግ ቶርኩ ከረንቱ እና ስሊፑ ምን ይመስላል የሚለውን ስታርቲንግ ቶርኩ ያው ኖርማል ኤን ከሆነ ኖርማል ነው የሚሆነው። ስታርቲንግ ከረንቱ ደግሞ ኖርማል ኦር ሎው ሊሆን ይችላል። ከዛ ስሊፑ ሎው ነው የሚሆነው። ይሄ ማለት ጀነራል ፐርፐዝ ሞተር ነው ማለት ነው። እና ይህ ማለት ከኔማ ቢ ጋር ተመሳሳይ ነው ማለት ነው። ይሄኛው ዲዛይን አይኢሲ ኤን ከሆነ ማለት ነው። አይኢሲ ኤች ከሆነ ግን ሃይ ስታርቲንግ ቶርኪው ኖርማል ኦር ሎው ስታርቲንግ ከረንት እና ስሊፑ ደግሞ ሃይ የሆነ ነው ማለት ነው። እና ይሄኛው በኔማ ስታንዳርድ ሲ ወይም ዲ እንደማለት ነው ማለት ነው። ያ ማለት ሃይ ስታርቲንግ ቶርኪው ለሆኑ ሎዶች የምንመርጠው ነው ማለት ነው። ይሄኛው አይኢሲ ኤች ማለት ነው ይሄኛው። ከዛ በመቀጠል የምናገኘው ሰርቪስ ፋክተር ነው ኤስኤፍ። እንግዲህ ሰርቪስ ፋክተር አንዳንድ ድናሞዎች ላይ ይቀመጣል። እንግዲህ ይህ ማለት ማርጂን ኦፍ ሴፍቲ ነው። ሰርቪስ ፋክተር ለምሳሌ 10 ኪሎዋት ሞተር 1.15 ሰርቪስ ፋክተር ቢኖረው ያ ድናሞ 10 ሲባዛ በ1.15 ኪሎዋት ሎድ ቴምፖራሪሊ ሆልድ ማድረግ ይችላል ማለት ነው። ኮንቲኒየስሊ ሳይሆን ቴምፖራሪሊ ሎዱ በሚበዛ ጊዜ እስከዚያን ያክል ሎድ ድረስ ያለምንም ችግር ዊዝስታንድ ማድረግ ይችላል ማለት ነው። እና ሰርቪስ ፋክተርም እጅግ ወሳኝ ነው። ብዙዎቹ ዲናሞች ሰርቪስ ፋክተራቸው አንድ ነው የሚለው ያ ማለት እስከ ተጠቀሰላቸው ኪሎዋት ድረስ ብቻ ነው ሃንድል ማድረግ የሚችሉት ማለት ነው። ስፔሻል ኬዝ ምን አለ? ለምሳሌ ኢንቨርተር የምንጠቀሙ ከሆነ ወይም ቫሪያብል ፍሪኩዌንሲ ድራይቭ የምንጠቀም ከሆነ ሰርቪስ ፋክተሩ 1.15 ቢሆንም እኛ እንደ አንድ አድርገን ነው ኮንሲደር የምናደርገው፣ ምክንያቱም የራሱ ኢንቨርተሩ ራሱ ተጽዕኖ ስለሚኖረው ማለት ነው። ሌላ ከዚህ ቀጣይ የምናየው ኢንክሎዥር ታይፕ ነው። ኢንክሎዥር ታይፑ እንግዲህ አይፒኤክስኤክስ ተብሎ ነው የሚገለጸው። የመጀመሪያው እንግዲህ ይሄ አይፒኤክስኤክስ ብዙ ቦታ ነው የምታገኘው። ኖርማሊ ኤሌክትሪክ ሞተር ላይም ብቻ ሳይሆን ስልክም ላይ ይገለጻል፣ ወይም ከዛም ውጭ ባሉ እቃዎች ላይ የሚገለጽበት ሁኔታ ይኖራል። የመጀመሪያው ኤክስ እንግዲህ ሶሊድ ፕሮቴክሽን ነው በኮንቬንሽኑ መሰረት። ሁለተኛው ኤክስ ደግሞ ሊኩድ ፕሮቴክሽን ነው። ሶሊድ ፕሮቴክሽን ማለት ከአቧራ ወይም ጠጣር ከሆኑ ነገሮች ማለት ነው። ሊኩዊድ ከሆነ ውሃን ጨምሮ የተለያዩ ፈሳሾችን የሚያጠቃልል ነው። እና ዘፈርስት ኤክስ ደስት ፕሮቴክሽን እንደመሆኑ መጠን ከ0 እስከ 6 ድረስ ነው ሬንጁ። እንግዲህ 0 ከሆነ ቶታሊ ነን ፕሮቴክተር ነው ማለት ነው፣ ኦፕን ነው የሚሆነው። 6 ከሆነ ደግሞ ሄሊ ፕሮቴክተር ነው ማለት ነው፣ ፉሊ ኢንክሎዝድ ነው፣ ምንም አይነት ደስት ኮንታሚኔት መሆን አይችልም ማለት ነው። ዘሰከንድ ኤክስ ሊኩዊድ ፕሮቴክሽን ሬንጅ ነው። ከ0 እስከ 9 ድረስ ነው የምናገኘው። 0 ከሆነ ቶታሊ አንፕሮቴክተር ነው። ከዚያ እንግዲህ
ወደ 5 አካባቢ ሲደርስ ፍሮም ሎ ፕሬጀር ወተር ፕሮቴክትድ ነው ይላል። 6 እያለ ሲሄድ ፓርሻሊ ይሄ ፕሬጀር ዋተር ጋር ፕሮቴክትድ ነው ይላል። 6 7 ሲል ደግሞ ኢመርዥን ይደርሳል ማለት ውሃ ውስጥ ቢገባ ማለት ነው። ፕሮቴክትድ ነው እያለ ይሄዳል። 8 ከሆነ አሁንም ሄሊ ፕሮቴክትድ ይሆናል። 9 ላይ ሲሄድ ፉሊ ፕሮቴክትድ ፍሮም ኢመርዥን ኤኒ ኢመርዥን ኢቭን ሂት እንኳ ቢኖር ሙቀት እንኳ ቢኖር ፉሊ ፕሮቴክትድ ነው ይላል ማለት ነው። እና ብዙ ጊዜ የምናገኘው እስከ አይፒ 55 ድረስ ነው። አይፒ 55 ምናምን ብሎ ይገልጻል። ለምሳሌ አይፒ 55 ከሆነ ደስት ፕሮቴክትድ ፍሮም ሎ ፕሬጀር ወተር ጀትስ ነው የሚለው ማለት ነው። ይሄኛው ብዙ ጊዜ የምናገኘው ነው ማለት ነው። ኢንክሎዥር ስለሚኖራቸው አብዛኞቹ ሞተሮች አይፒ 67 እኔም አግኝቼ አላውቅም ብዙ ጊዜ። ነገር ግን አይፒ 68 አለ። አይፒ 68 ምንድነው? ደስት ታይት ኤንድ ኮንቲኒየስ ኢመርጅን ነው የሚለው። ይሄኛው አይፒ 67 ለምሳሌ ስልክ ላይ አለ። አንዳንድ ስልኮች ለምሳሌ እስከ 1 ሜትር ወይም እስከ 30 ሜትር ኢመርዥን ለ30 ደቂቃ ወይም ከዛም በላይ ለአንድ ሰዓት ያክል መቆየት የሚችሉ ምናምን የሚል ስፔሲፊኬሽን አለ እና ያ ማለት አይፒ 67 ማለት ፉሊ ፕሮቴክት ፍሮም ደስት ኤንድ ቴምፖራሪ ኢመርዥን ኦፍ ወተር ማለት ነው የሚሆነው። አይፒ 68 ከሆነ ቶታሊ ፕሮቴክትድ ፍሮም ደስት ኤንድ ፎር ኮንቲኒየስ ኢመርጅን ነው። ያ ማለት አንድ ቀን ወይም ለ10 ቀንም ኢመርስ ነው ውሃ ውስጥ ቢቆይ ምንም አይነት ውሃ የማይገባበት አይዞሌትድ የሆነ ፉሊ ፍሮም ደስት ኤንድ ፍሮም ወተር አይዞሌትድ የሆነ ማለት ነው። እንግዲህ ስለ ኤሌክትሪክ ሞተር ስፔሲፊኬሽን 12 ዋና ዋና ነገሮችን አይተናል፣ ጀነራላይዝ አድርገን ማለት ነው። አጠቃላይ ስለ ኤሌክትሪክ ሞተር ኔምፕሌት ያለንን ግንዛቤ ሙሉ ለማድረግ ተጨማሪ 4 ነገሮችን እነዚህም ምንድናቸው? የኤሌክትሪክ ሞተሩ ኤፊሽንሲ ጋር የተገናኘና ኢንስታሌሽን ጋር የተገናኘ ዳታ ነው። እሱን እንግዲህ ኬ ፐርፎርማንስ ኤንድ ኦፕሬሽን ዳታ የመጀመሪያ የምናገኘው ያው ኢፊሽንሲ ነው። እንግዲህ ኢፊሽንሲ መካኒካል ኢነርጂ አውትፑት ኦቨር ኤሌክትሪካል ኢነርጂ ኢንፑት ታይምስ 100% አድርገን ነው የምናገኘው በካልኩሌሽኑ ማለት ነው። ኖርማሊ ይሄ ኢፊሽንሲው የኤሌክትሪክ ሞተሩ ኔም ፕሌቱ ላይ ራሱ ማኒፋክቸረሩ ያስቀምጠዋል። ለምሳሌ 95% ወይም 0.95 ብሎ ወይ ደግሞ 97% ምናምን ብሎ ያስቀምጠዋል። ያው ከ90 ቤት ከገባ ሃይ ኢፊሽንሲ አለው ማለት ነው። 90 ቤት ከገባ አጠቃላይ ግን በአይኢ ስታንዳርድ እነዚህ አይኢ ማለት ኢንተርናሽናል ኢፊሽንሲ ኮዶች ናቸው። አይኢ ኮዶች አሉ ከአይኢ 1 እስከ አይኢ 5 የተቀመጡ እነዚህኞቹ ኢንተርናሽናል ኢፊሽንሲ ኮዶች ናቸው። አይኢ 1 ከሆነ ስታንዳርድ ኢፊሽንሲ ነው። አሁን ላይ ኖርማሊ ያው ቀርቷል፣ ብዙ ጊዜ ሪኮመንድ አይደረግም። ከአይኢ2 ነው የሚጀምረው። እንግዲህ አይኢ2 ከሆነ ይሄ ኢፊሽንሲ ማለት ነው። አሁን ባለንበት ሁኔታ ከአይኢ2 ነው የሚጀምረው፣ ምክንያቱም አይኢ1 በጣም ዝቅተኛ ኤፊሽንሲ ያላቸው ድናሞች ስለሆኑ ማለት ነው። አይኢ3፣ አይኢ4፣ አይኢ5 እያለ ይሄዳል። አይኢ2 ይሄ ኤፊሽንሲ ነው። ብዙ ጊዜ ድናሞችን በዚህ አይነት መልኩ ልናገኛቸው እንችላለን። አይኢ2 ሆኖ አይኢ3 ከሆነ ፕሪሚየም ኤፊሽንሲ ነው። አይኢ4 ከሆነ ደግሞ ሱፐር ፕሪሚየም ኤፊሽንሲ ነው። አይኢ5 ያው ገና አሁን ላይም በሀሳብ ደረጃ ነው፣ አይዳል ነው ማለት ነው። አልትራ ፕሪሚየም ኤፊሽንሲ ነው ኖርማሊ ተብሎ ኮንሲደር የሚደረገው ማለት ነው። እና እዚሁ ኤፊሽንሲ ጋር የተገናኘ ምን አለ? ፓወር ፋክተር አለ። እንግዲህ ፓወር ፋክተር ሪል ፓወር ኦቨር አፓረንት ፓወር አድርገን ነው የምናየው፣ ወይም አክቲቭ ፓወር ኦቨር አፓረንት ፓወር አድርገን ነው የምናገኘው። እንግዲህ ኮስፓይ ተብሎ ነው ሊገለጽ የሚችለው ማለት ነው። ለምሳሌ ኮስፓይ 0.95 ምናምን ተብሎ ይቀመጣል። ስለ አክቲቭ ፓወር፣ ሪአክቲቭ ፓወር እና አፓረንት ፓወር በሌላ ጊዜ በሰፊው የምናይ ነው የሚሆነው፣ ይሄኛው ቶፒክ እንዳይሰፋብን ማለት ነው። ነገር ግን ያው ፓወር ፋክተሩን እጅግ ወሳኝ ነገር ነው። ዝቅተኛ የሆነ ፓወር ፋክተር ያለው ኤሌክትሪክ ሞተር ፐርቼዝ አድርገን በዛ ኦፕሬት የምናደርግ ከሆነ ኢቭን ኤሌክትሪክ ዩቲሊቲ ሰፕላያችን ሊቀጡን ይችላሉ ማለት ነው። ዝቅተኛ መሆን የለበትም። ጥሩ ፐርፎርማንስ እንዲኖረው ኮስፓይ ከፍ ማለት አለበት ማለት ነው። እሱን እንዲትይዙት ነው። ሌላ ደግሞ ዋይሪንግ ዲያግራም ነው። አናዘር ኢምፖርታንት ቲንግ በጣም ወሳኝ የሆነ ነገር ነው። እንግዲህ ኤሌክትሪክ ሞተራችን አስተውላችሁ ከሆነ ስፔሻሊ ጁኒየር ከሆናችሁ ማለት ነው፣ አድቫንስ ኖሌጅ ከሌላችሁ ኤሌክትሪክ ሞተር ላይ አብዛኛውን ትልልቅ ሞተሮች ከሆኑ ማለት ነው ኤሌክትሪክ ዋይሪንግ ዲያግራም ይኖራል። ለምሳሌ ስታር ደልታ ኮኔክሽን
ከሆነ እስከ ኮኔክሽኑ ያሳያል። ፎርዋርድ ሪቨርሱን ያሳያል። ስፔሻሊ ሲንግል ፌዝ ሞተር ላይ ፎርዋርድ ሪቨርሱ እንዴት እንደሆነ ያሳያል። ካፓሲተር ኮኔክሽኑንም እንደዚሁ ያሳያል ማለት ነው። ሲምቦል ወይም ዲያግራም ተጠቅሞ የሚያሳይበት ሁኔታ አለ ማለት ነው። አንዳንዶቹ ድራሞች ኔም ፕሌታቸው ላይ ራሱ ላይ ይቀመጣል። አንዳንዶቹ ደግሞ ተርሚናል ብሎክ ውስጥ ወይም ተርሚናል ቦክስ ውስጥ የሚቀመጥበት ሁኔታ ይኖራል ማለት ነው። ስለዚህ ኤሌክትሪክ ሞተርን የምትሞክሩ ከሆነ ወይም ኮኔክት ለማድረግም የምትፈልጉ ከሆነ ኔም ፕሌቱን በደንብ አስተውላችሁ ማየት አለባችሁ ማለት ነው። ሰፊ መረጃ ስለ ዋይሪንግ ዲያግራም ስለሚሰጥ። ከዚህ በተጨማሪ ደግሞ እንግዲህ ማኒፋክቸሪንግ ዴት ነው። ማኒፋክቸሪንግ ዴት ፐርፎርማንስ ጋር የሚያያዝ ነው። በጣም ኦልድ ከሆነ ሎ የሆነ ፐርፎርማንስ ሊኖረው ስለሚችል ማኒፋክቸሪንግ ዴትም እጅግ ወሳኝ ነው፣ ፐርፎርማንስ ጋር ስለሚያያዝ። ለምን አገልግሎቱን የጨረሰ ድናሞ ከሆነ ኤፊሽንሲው ዲክሪዝ አድርጎ ይሆናል ማለት ነው። እና ማኒፋክቸሪንግ ዴቱንም በትክክል ማየት አለብን። ስፔሻሊ ስላይትሊ ዩዝድ የሆነ ኤሌክትሪክ ሞተር የምንገዛ ከሆነ ማኒፋክቸሪንግ ዴቱ አቬሌብል ከሆነ ማየት ይኖርብናል ማለት ነው። አንዳንዶቹ ኤሌክትሪክ ሞተሮች ማኒፋክቸሪንግ ዴቱ ራሱ ላይ ለራሱ ብቻውን ይቀመጣል። አንዳንድ ጊዜ ግን ሴሪያል ነምበሩ ጋር አብሮ ኢንተግሬት ይሆናል ማለት ነው። እንደ ኮድ በዛ አይነት መልኩ ቼክ ማድረግ ትችላላችሁ ማለት ነው። ውድ የዩቲዩብ ቤተሰቦቼ እንግዲህ ለዛሬ የነበረን ቆይታ ይህን ይመስላል። ስለ ኤሌክትሪክ ሞተር ኔም ፕሌት እንግዲህ ብትንትን አድርገን እያንዳንዱን ነገር አይተናል። እስከ መጨረሻው ስለተከታተላችሁ ከልብ አመሰግናለሁ። በቀጣይ እንግዲህ ስለ ኤሌክትሪክ ሞተር ዲዛይን በሰፊው እንወያያለን። ከዛ ቀጣይ ደግሞ ስለ ኤሌክትሪክ ሞተር ኮንትሮል ሲስተም አሳያችኋለሁ ማለት ነው። ከእናንተ የሚጠበቀው የዩቲዩብ ቻናሌን ሰብስክራይብ በማድረግ እንዲሁም ደግሞ ለሌሎች እንዲዳረስ ሼር በማድረግ ሀሳብና አስተያየት ካላችሁ ደግሞ የሀሳብ መስጫው ላይ በማስቀመጥ ትምህርቱን መከታተል ነው። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። ባይ ባይ።